ፋሽን ላይም በጣም ብዙ ነገሮች አሳልፌያለሁ። በጣም ብዙ ቦታዎች የመንቀሳቀስ እድሉ ነበረኝ። በየዩኒቨርሲቲዎች ሄጄ ብዙ ፋሽኖች አሳይቻለሁ። ብዙ ቦታ ተጋብዤ ያውቃለሁ። አስተማሪዎች በጣም ይወዱኝ ነበረ። ግን እኔ ደስተኛ ነበር። በጣም የሚገርምሽ ነገር ዋናው ጥያቄ ይህን ህይወት ከማግኘት በፊት የነበረብኝ ጥያቄው ራሱ ምን እንደሆነ ያወቅኩትኝ እዚህ ከመጣሁ በኋላ ነው። እና አጋጣሚ ቆሻሻ ልሰበስብ ሄጄ ነው ንጹህ ያገኘኝ። አንድ ጊዜ ብቻ እኛን ሰብሰብ አድርጎን ቦታው ላይ ወሰደን። ቦታው ላይ ሲወስደን እኔ በጣም ነው የገረመኝ። ስሰማው በጣም ነው የገረመኝ። በጣም ማለት ነው ቅድም ያልኩሽ የሞተው ህይወቴ በቃ የሞተ ነገር እንደሆነ ያወቅኩትኝ እዛ ጋር ቁጭ ብዬ ሰላም ደስታ እረፍት ማለት ይሄ ነው ተብሎ ሰላም ደስታ እረፍት ሲሰጠን ያ ነገር እንደሞተ በጣም እርግጠኛ ሆንኩኝ። በቃ አርት ስኩል ላይ እየሰራሁኝ ዲስፕሌይ አድርጌያለሁ። እንደዚህ የመጀመሪያ ሴሚስተር ነው። እንደዚህ ዲስፕሌይ ደርድሬው ስራዎችን ግምገማ ሊሰጥ ነው። ኦልሬዲ ስራዎችን በጣም ነው የሚወዱት አስተማሪዎችም ጓደኞችን በጣም ይወዱኛል። እንደዚህ ስራዎችን እንዲደርድሬው ወጣሁ። ተመልሼ ወደዛ ሄድኩ። ሰላም ደስታ እረፍት በተፈጥሯዊ መንገድ ይሰጣል መባል በራሱ እኮ ለሰው ልጅ እኮ አዲስ እኮ ነው። እንደ ሰው ስትሰሚው ይሄን ነገር ምንድነው ማለት አለብሽ፣ መጠየቅ አለብሽ። ያን ነገር ለመቅመስ መጓጓት አለብሽ። ምክንያቱም ይሄ በመርፌ አይደለም የሚሰጠው። አንድ ሰው በቃላት አውጥቶ ነው የሚነግርሽ። ራስሽን አቢዩዝ የሚያደርግ ነገር አያወራሽም። ሰላም ደስታ እረፍት ነው የተባለው። ይሄንን ጣል አትበይም። ሃይማኖትን ወደዛ አድርግ አትበይም። እውቀትን ወደዛ አድርግ አትበይም። ገንዘብሽን ጣይም ገንዘብሽን አምጪም አትበይም። ሁሉ ነገር ባለሽበት ግን አዲስ ህይወት እንኪ መባል መታደል ነው። አንድ ስዕል ወይ ደግሞ አንድ አርት አንድ ጥበብ እየሰራሁት ፕራክቲስ ከምሰራው ይልቅ ማለት ነው አእምሮ ውስጥ እንሰራው ይበዛል እና እረፍት ይነሳኝ ነበር። በአእምሮ ይሄ እንደዚህ ባረገው ይሄ እዚህ ጋር ባረገው ከዛ ትንሽ ሰራና ደግሞ ይሄን ደግሞ እንደዚህ ባረገው እና እረፍት ያሰኛል። አለቀ ያልኩት ስራ እንደ አዲስ ሰራዋለሁ። እኔ የጠራኝ ጥበብ ሳይሆን ሰላም ደስታ እረፍት ነው የጠራኝ። ይሄን ህይወት ሲያሳየኝ አስተማሪ ተምሬ ነው እንደማንኛውም ሰው የመጣሁት። አደርሳለሁ ተብዬ ነው የመጣሁት። ማለት የሚወድ ጋር ወዳጅ አለ እዛ የሚወድ ጋር አደርሳለሁ ተብዬ ነው የመጣሁት እና እኔ ደርሻለሁ። የሚወደኝን አግኝቻለሁ። ምንም ነገር አልፈልግም። አሁን ወደ እኔ የሚመጣ ነገር የለም። ከውጭ ከዓለም የሚመጣ ነገር የለም። ዓለም ውስጥ አይደለም የምኖረው። ሰዎች መረዳት ያለባቸው ነገር አለ። ይቅር ባይነት ምን ማለት እንደሆነ ማለት ነው። ነገሩ እስኪከሰት አይደለም የምጠብቂው። አሁን እኔ ላይ አንድ ነገር እስኪከሰት አልጠብቅም። ወይ ደግሞ ወደ እኔ የሚመጡ ሰዎች አሉ፣ ብዙ ሰዎች አሉ። በድየው ይሆን ወይ ደግሞ በድለው ይሆን የሚሉ ሰዎች አሉ አይደለ? እኔ ጋር አሁን ያ ሴንሱ የለም። እውነት ካላገኘሽ ውሸት ይቀበልሻል። ውሸት ደግሞ አንጻራዊ ነው። እውነት የሚመስል ነገር አለው፣ ውሸትም ነው። ክፋትም አለው፣ ደግነትም አለው። ውሸት ላይ በጣም ብዙ ነገሮች አሉ። የሰው ልጅ ባክ ማድረግ አለበት። መንገዱ ደግሞ መመለሻው ደግሞ ይሄ ነው። ቅድም እንደተናገርኩት አሻራው አለ፣ ዱካው አለ። የስማ በቃ መጥቶ ይስማ እንጂ የቀደመው ነገር አለ። ለሰው ልጅ ከመፈጠሩ በፊት ሰው ልጅ ወደዚህ ምድር ከመምጣቱ በፊት የነበረ ነገር ነው ይሄ እውነት። ስለዚህ ይሄ የቀደመን ነገር ነው እንጂ ሰው ማግኘት አለበት የቀደመው ነው እንጂ ከሱ በኋላ የመጣውን ነገር ከተቀበለ እሱ ትልቅ ውድቀት ነው። ለመብላት ለመጠጣት የሚፈልግ ካለ ይምጣ እና እስኪ ያቅተን እስኪ እዚህ ጋር መጥቶ ይሄን ነገር ለመብላት ፈልጎ ለመስማት ለመጠጣት ፈልጎ እስኪ ይሄ ህይወት እንደማያበላውና እንደማያጠጣው ይሄው እስኪ እኔ እዚህ ጋር ምስክር ሆናለሁ። በቃ ሕያው ምስክር ነኝ። አሁን ነገን እየኖርኩ ያለው ሰው ነኝ። ዘላለም ምን እንደሆነ በደንብ በቃ ተመግቤው ጠጥቼው ረክቼው በህይወት የምኖር ሰው ነኝ እና ስጋት የለብኝም። ምን ሆነ ስጋት የለብኝም። የምፈራው የለኝም። ምክንያቱም ከሁሉም ውጭ ነኝ። እኔ አሁን ከሲስተም ውስጥ ውጭ ነኝ። ከፖለቲካም ውጭ ነኝ። ከሃይማኖትም አይመለከተኝም። ለዚህኛውም አልወግንም፣ ለዚህኛውም አልደግፍም። ጥበብም አታገባኝም፣ ባህልም አያገባኝም፣ ዘርም አይመለከተኝም። ከሁሉም የጸዳው ነኝ። ሰው መሆን ያለበት እንደ ሰውነቱ ቆሞ ነው መሄድ ያለበት። ቆሞ ሲሄድ ደግሞ እውነት ነው ሊያገኝ የሚችለው። ስለዚህ እውነት ደግሞ ምንም ነገር የላትም፣ ንጹህ ናት፣ በጣም ንጹህ ናት። መቼም ቢሆን የማትቆሽሽ ነገር ቢኖር እውነት ናት።
ሰላም የእውነትን በፍቃድ የዩቲዩብ ቻናል ተከታታዮቻችን እንደምን ቆያችሁ? የኖርነውን በተሰኘው ፕሮግራም ከአዲስ እንግዳ ጋር ተመልሰን መተናል። አብራችሁን ቆዩ። ለምን ተፈጠርኩ እያልኩ ስኖር ከነበረበት የስቃይ ህይወት እንኳን ተፈጠርኩ እያልኩ መኖር ወደ ጀመርኩበት የውስጥ ሰላም አጣዋለሁ ብዬ ስለማልሰጋው ደስታ እና ፍጹም እረፍት ስለዚህ ስለሚወደድ ህይወት ብዙ መመስከር የሚፈልጉ የእውነትን በፍቃድ ተማሪዎች አሉ። ከነሱ ተማሪዎች ውስጥ ዛሬ አንድ እንግዳ ጋብዤላችኋለሁ። በራሱ አንደበት በዚህ መንገድ እየኖረ ያለውን ህይወት እንሰማለን። መልካም ቆይታ። እንኳን ደህና መጣ። እንኳን ደህና ቆየሽኝ። ራስን በማስተዋወቅ እንጀምር። ትውልድ እድገትም ይመስል ነበር? ስሜ ደሳለኝ አልሞ ይባላል። ትውልዴ እዚሁ ኢትዮጵያ ውስጥ አዲስ አበባ ነው የተወለድኩት። ልዩ ቦታው ቄራ የተባለ ቦታ ነው። ያው ቄራ ሲባል እንግዲህ ብዙ ነገሮች አሉ፣ ግን ያው እኔ እንደ ቄራ ልጅ አይደለሁም። በብዙ ነገር የተረጋጋው ሰው ነኝ። እንደ ቦታ ሳይሆን እንደ ማንነት ነው የምኖረው። ትምህርቴን የተማርኩት እዛው ቄራ አካባቢ አጼ ዘርዓ ያዕቆብ የሚባል ትምህርት ቤት አለ። ኤሌመንተሪ እዛ ተማርኩኝ። በአጋጣሚ ደግሞ ሃይ ስኩል 9ና 10 ያው እንደ ሙከራ ቢሆንም መሞከሪያ ሆነን እዛ ተማርኩኝ። 9ና 10 እዛ ተማርኩና 10ኛ ክፍል ያው አጋጣሚ ሆኖ ነጥብ አልመጣም፣ ሚስ አደረኩኝ። ከዛ ወደ ኮሌጅ ገባሁኝ። የኮሌጅ ትምህርቴን የተማርኩት ንፋስ ስልክ ቴክኒክና ሙያ ተማርኩኝ። እዛ በድራፍቲንግ ሌቭል 4 በከፍተኛ ውጤት ተመርቄ ወጣሁ። ከዛ በመቀጠል በሱም አልሰራሁበትም። የትምህርት ቤት ላይፌ እሱ ነበረ። ከዛ ደግሞ ወደ አርት ስኩል ደግሞ ገባሁኝ። አርት የተወሰነ ጊዜ ተማርኩኝ። በመሀልም አቋረጥኩኝ። እሱን ወደ በኋላ እንመጣበታለን። ያቋረጥኩበት ብዙ ምክንያት አለ። እሱን ደግሞ ትቼ ደግሞ ወደ ፋሽን ኢንዱስትሪ ደግሞ ገባሁኝ። ወሲ ፋሽን ኢንስቲትዩት እዛም ተመርቄ ወጣሁኝ ማለት ነው። የትምህርት ቤት ላይፌ ይሄን ይመስላል። ትውልዴም ይሄን ይመስላል ማለት ነው። እሺ፣ ዛሬ በዚህ ፕሮግራም የጋበዝኩ በዚህ የዩቲዩብ ቻናል ስለ እውነትን በፍቃድ በውይይቶች በትምህርቶች በተለያየ መልክ ለአዲስ ሰዎች እንዲመጡ ጥሪ ወይም ግብዣ ይደረጋል። እኛ ደግሞ በዚህ ፕሮግራም መጥተው ህይወቱን ካዩት ተማሪዎች ውስጥ የተማሪዎቹን የህይወት ጉዞ ያገኙትን ነገር ከራሳቸው አንደበት የሚሰሙበትን እድል ለመፍጠር ነው። ፈቃደኛ ሆነ ስለመጣ እናመሰግናለን። እኔም አመሰግናለሁ። በጣም በደስታና በፈቃደኝነት እዚህ ተገኝቻለሁ። እሺ፣ በጣም ደስ ይላል። ወደዚህ ህይወት ከመጣ በኋላ ያገኘውን ህይወት ከመንገር በፊት እስቲ ከመምጣት በፊት ስለነበረ ህይወት አጠር አድርገህ ምን ይመስል? ወደዚህ ህይወት ከመምጣት በፊት በጣም ብዙ መንገዶችን ትራንዚሽን አድርጌያለሁ። ማለት ከዚህ በፊት የነበረ ህይወት ለማለት ራሱ ትንሽ ይከብዳል። የሞተ ህይወት ብሎ ይቀለኛል ለኔ ማለት ነው። የነበረኝ ህይወት እንደ ማንኛውም ሰው ወደዚህ ምድር በመጣበት ሰዓት ላይ በጣም ብዙ ነገሮች ነበሩ። ማለትም እንደ ሰው ብዙ ፍላጎቶች አሉኝ። በጣም ብዙ ጥያቄዎች ነበሩኝ። አንድ ነገር ላይ ማለት እንደ የስጋ ድርጊቶች ይታወቃሉ። ወደዚህ ምድር ላይ ስመጣ አንድ ሰው ህፃን ሆኖ ሲመጣ እንክብካቤው፣ መብላት፣ መጠጣቱ፣ ከዛ ከፍ እያለ ሲመጣ ንጽህና መጠበቁ፣ እነኚህ ነገሮች ይታወቃሉ። የስጋ ህይወት አብዛኛው ይታወቃሉ። መማር ነው፣ ከዛ በኋላ ስራ መስራት ነው፣ ከዛ በኋላ ደግሞ ማግባት ነው። ብዙ ነገሮች አሉ። የስጋ ህይወት በጣም ይታወቃሉ። ግን የውስጥ ማንነትን ግን ከሰውየው ውጪ የሚረዳሽና ያን ነገር የሚያደርግልሽ የለም። እና በዚህ ሰዓት ላይ እኔ በጣም ብዙ ነገሮችን አሳልፌያለሁ ወደዚህ ከመምጣቴ በፊት፣ ይህን ህይወት ከማወቄ በፊት ማለት ነው። እና እዚህ ህይወት ከመምጣቴ በፊት አብዛኛው ትምህርት ላይ ነው ያሳለፍኩት። የስራ ህይወት ብዙ የለኝም። ማለት ትምህርት ላይ ሴሚናር ትምህርት ላይ ደካማ ነኝ ማለት ደካማ ነኝ። ግን ተግባራዊ እና ቴክኒካል ነገሮች ላይ ግን በጣም ትኩረት አደረግ ነበረ እና ረጅም ሰዓቴን ለትምህርት ሰጥቼ ነበረ። ቅድም እንዳልኩሽ ገና ከኤሌመንተሪ ጀምሮ ትንሽ ወደ አርት አዘነብላለሁ። አርት ላይ ያው የህይወት ጥሪ ናት ይባላል። ያው በዛኛው ህይወት ልክ ነው፣ ጥሪ ነው። አርት ትሰጥሻለች፣ ትጠራሻለች ይባላል። አሁን እንደ ማንኛውም ሰው ላይ ተጠርቼ ሊሆን ይችላል፣ አርት ላይ ተሰጥቶኝ ሊሆን ይችላል።
እሱን ነገር ገና ከኤሌመንተሪ አስታውሰዋለሁ። 6ኛ ክፍል ጀምሮ አርት ላይ ነበርኩኝ። ከአርት አስተማሪ ጋር በጣም መግባባለሁ። በጣም ትኩረት አድርጌ ሰራ ነበረ። ገና በ8ኛ ክፍል ስደርስ ደራሱ እድሎችን አግኝቼ ነበረ። ቤልጂየም ኤምባሲ ላይ እዛ እየተወዳደረ ያሸንፌ ነበረ። በጣም ብዙ ነገሮች ግን ያ ሁሉ አሳልፌ ቅድም እንዳልኩሽ 10ኛ ክፍል ላይ ሚስ በሳሌ ወደ ኮሌጅ ነው የገባሁት በትምህርቴ ማለት ነው። ኮሌጅ ገብቼ እየተማርኩ ባለበት ሰዓት ላይ በጣም ከፍተኛ ተማሪ ነበርኩ። ድሮይንግ ላይ ማለት ነው ሰቃይ ተማሪ ነበርኩ። በጣም ብዙ አሳልፌያለሁ። ጠዋት 2 ሰዓት 1 ሰዓት ተኩል ክላስ ተገኝቼ ማታ 1 ሰዓት ተኩል 1 ሰዓት ነው የምወጣው። ለምግብ የሚሆን ጊዜ የማይኖረኝም ነበረ። በጣም ፕራክቲካል ላይ በጣም እሰራ ነበረ። የተዋጣለት ስራ ሰራ ነበረ። የሁሉ ነገር እዛ አሳልፌያለሁ። ግን በጣም የሚገርምሽ ነገር ይህን ሁሉ ነገር ሳደርግ ደስተኛ አልነበርኩም። ውስጤ በጣም ይረብሽ ነበረ። ምንም ደስታ አግኝቼበት አላውቅም ይመስለኛል። አሁንም ሰክሰስ ማለት ስራው ዓለም ላይ ቶሎ ያልገባሁበትን ምክንያት ይሄ ይመስለኛል። ነገሩ ለእኔ አይቆጥርልኝም። ሰዎች በጣም ይደስታሉ። ያን ነገር በማደርገው ነገር በጣም ብዙ ደስተኛ ሰዎች አሉ። በጣም አፕሪሺየት የሚያደርጉ አሉ። የሚደግፉኝ ሰዎች በጣም ብዙ ናቸው። በጣም ብዙ ማለት ነው። ላይክ ይደረጋል ስራዬ። ከብዙ ሰዎች ጋር የመገናኘት እድሉ አጋጥሞኛል። ነገሩን የማስተማርም አጋጣሚ ነበረኝ። ግን እኔ ደስተኛ ነበርኩኝ። በጣም ብዙ ጥያቄዎች ነበሩኝ። በጣም ብዙ ጥያቄዎች ነበሩኝ። ያን ሁሉ አሳልፌ ይሄኛውን ትምህርት ትቼ ወደ አርቱም ገብቼ በአርትም እንደዛ አሳለፍኩኝ። ቅድም ላልኩሽ ቴክኒክና ሙያ ተፈሪ መኮንን አርት ለመማር ሄጄ ተወዳድሬ አሸንፌ ገብቼ ነበረ። ከዛ እዛ 6 ወር ቆይቼ በ6ኛ ወር ሚስ አድርጌው አቋርጬ ወጥቻለሁ። ያቋረጥኩበትን ምክንያት አንደኛ ትምህርቱ የሚሰጠው አብዛኛው ቦታ ቅድም እንዳልኩሽ ከኤሌመንተሪ ወደ ሃይስኩል ስገባ የመጀመሪያው ስነ ትምህርት የሚያስተምረው ትምህርት ቤቱ ሃይስኩልን መሞከሪያ ነበርን። አሁንም እዚህ ጋር መተን ደግሞ ሌቭል መሞከሪያ ነበርን እና ከአንደኛው ሌቭል ጀምሮ ነው ሲባል አንደኛ ውስጤ ደስተኛ አልነበረም። ያን ከትንሽ መነሳት በጣም አልፈለኩም። ምክንያቱም ያለኝን ብቃት ስለማውቀው ከትንሽ ተነስቼ ወደዛ መሄድ አልፈለኩም። እኔ ላይ ነበር የጠበቁት የነበረው። ሁለተኛ ትንሽ ይችን ላይፍ ቀምሸት ነበር። ያን የዛ ሰሞን የቀመስኩበት ሰዓት ነበርና ውስጤ ወደዚህ ተሳበ። ስለዚህ ያኛውን በቃ ሙሉ ለሙሉ ማቆም ፈለኩና ሙሉ ለሙሉ አቆምኩት ማለት ነው። እና ያንን ሳቆመው በጣም ነው ደስ ያለኝ በሰዓቱ። ከዛ ደግሞ እንደገና ደግሞ መጥቼ ደግሞ ወደ ፋሽኑ ደግሞ ገባሁኝ። ፋሽን ላይም በጣም ብዙ ነገሮች አሳልፌያለሁ። በጣም ብዙ ቦታዎች የመንቀሳቀስ እድሉ ነበረኝ። በየዩኒቨርሲቲዎች እጄ ብዙ ፋሽኖች አሳይቻለሁ። ብዙ ቦታ ተጋብዤ ያውቃለሁ። አስተማሪዎች በጣም ይወዱኝ ነበረ። ግን እኔ ደስተኛ ነበርኩ። ይወዱ ሰዓት በጣም ነበር የምረበሸው። ማለት ውስጤ ጥያቄ ነበረብኝ። ያ ጥያቄ ግን ምን እንደሆነ አላውቀውም ነበር። በእርግጥ በጣም የሚገርምሽ ነገር ዋናው ጥያቄ ይሄን ህይወት ከማግኘት በፊት የነበረብኝ ጥያቄው ራሱ ምን እንደሆነ ያወቅኩትኝ እዚህ ከመጣሁ በኋላ ነው። ጥያቄ ይሄ ነበር ስባል ነው የገባኝ የተረዳሁት እንጂ በሰዓቱ በፍጹም የማውቀው ነገር አልነበረም። ምንም የማውቀው ነገር አልነበረም። ግን በቃ ጥያቄ እንዳለብኝ አውቃለሁ። ግን ምን እንደሆነ አላውቅም ነበር። በጣም እረብሻለሁ። ብቸኝነት ያጠቃኛል። ብቸኝነት በጣም ነው የሚያጠቃኝ። ከሰዎች ጋር የመግባባት እንትኑ አልነበረኝም። ዝምተኛ ነኝ። ቅድም እንዳልኩሽ ተወልጄ እንዳደግኩበት ሰፈር አይነት ሰው አይደለሁም። በጣም ዝምተኛ ነኝ። እስቲል ነው በጣም የገረመኝ ግራጁዌት አድርጌ የሰፈር ሰው ሲጠራ ራሱ ተመርቂ ምናምን ሰው ሲጠራ እንዴ የገሌ ልጅ ነህ እንዴ እስከመባል ደርሻለሁ። ሰዎች አያውቁኝም። ዋና የተባለ ቦታ ላይ ነው ያደግኩት። እድገቴ ማለት ቄራ ማለት ቄራ ሆኖ ራሱ ዋናው ቦታ ላይ ያደግኩት። ግን ባህሪው የለኝም ነበር። በጣም ዝምተኛ ነበርኩኝ እና ያ ነገር ያጠቀኛል። እና ዝምታ ክፉ ነው። አንዳንድ ዝምታ በጣም ክፉ ነው፣ ይጨቁንሻል። እላፊ ደግሞ መግባባትም ደግሞ ክፉ ነው። ባህሪያቶቹ በጣም ከባዶች ናቸው። ህይወት ከሌለሽ ቅድም እንዳልኩሽ ያሳለፍኩት ህይወት የሞተ ህይወት ነው ለኔ። ማለት ህይወት ነው ግን የሞተ ነው። አሁን ላይ ጥዬው የመጣሁት ህይወት ነው። ላስታውሰው የማልፈልገው አይነት ህይወት ነው እና ከዚህ ከመምጣት በፊት የነበረኝ እንትን ይሄ ነው።
እና ትልቁ ጥያቄ የመወደድና የመውደድ ጥያቄ ነበር። ሁለቱ እኔ ጋር አልነበሩ። ማለት የምወድ ይመስለኛል ግን እየወደድኩ አይደለም፣ እየተወደድኩ ይመስለኛል ግን እየተወደድኩ አልነበረም። እና እዚህ ጋር ትልቅ የሚያሳርኩት ነገርና በጣም ትልቁ በህይወቴ ላይ ትልቅ ክፋት የነበረብኝ ይሄ ነው። እና ይሄኛው ጥያቄ በጣም ያሰቃየኝ ነበረ። ከብዙ ሰዎች ጋር አራርቆኛል፣ አቀራርቦኛል። ግን ስቀራረብም ጥያቄ ነው ነገሩ። በቃ ያን ነገር አገኘው ስል ለእኔ ምንም የሚያስደስተኝ ነገር የለም። እና በጣም ከባድ ጊዜ ነበር ያሳለፍኩት። በጣም ለመኖር የሚያስጠላሽ አይነት ህይወት ነበረ። እንቅስቃሴሽ ይገደባል። እንዳልኩሽ ጥበብ ደግሞ ከሆነ ጥበብ አንግዷ አንድ ብቻ ነው። አንድ ቦታ ነው የምታስቀምጥሽ። በሀሳብ ብዙ ቦታ ትሄጃለሽ፣ አንቺ ግን አንድ ቦታ ነው የምትቀመጪው። እና የጥበብ ጥሪ ማለት ማንነት አይደለም። ጥበብ በዛኛው ህይወት ማንነት ነበር ብዬ የማስበው። በሞተው ህይወቴ ጥበብ ማንነት ነው ብዬ ነበር የማስበው። ጥበብ ግን ማንነት አይደለም፣ የሰው ማንነት አይደለም በፍጹም። የሰው ማንነት ሊሆን የሚችለው ነገር ጥበብ ነው። ምክንያቱም እንደ ሰው ብዙ ነገሮች ልታደርጊ ትችላለሽ። ወደ በኋላ የምናነሳዋለን። ጥሪ ሲደረግልሽ መጥራት ያለበት ሰው መጠራት ያለበት ቦታ አይደለም ያኛው። ሰው ተጠርቶበት ሊቀመጥበት የሚችለው ቦታ አይደለም ያኛው። ሰው ሊጠራበት የሚገባው ቦታ ሌላ ነው። አሁን ያለሁበት ህይወቴ ነው። ያኛው ግን ተጠርተሽም ሳትጠሪም ስቃይ የሆነ ቦታ ነው። ለመጠራት መፈለግም ከባድ ነው፣ ተጠርተሽበትም ከባድ የሆነ ላይፍ ነው። እና ያሳለፍኩት ህይወት ይሄን ይመስላል ባጭሩ። ስለ እውነትን በፍቃድ እንዴት ነበር የሰማኸው? መቼ ነበር የሰማኸው? ስትሰማስ የነበርክበት ሁኔታ ምን አይነት ነበር? አቀባበልስ ምን ይመስል እንደነበር አያይዘህ በዛው ከሁሉም ላይክ ማድረገው ማለት ጥያቄሽ በጣም ደስ ብሎኛል። ማለት በጣም ብዙ ይህንን ህይወት የሰማሁበትን አጋጣሚ ሳስበው በጣም ይገርመኛል። ማለት የነበርኩበት ሁኔታ በጣም ከባድ ሁኔታ ውስጥ ነበርኩኝ። ይህን ህይወት ስሰማ 10 ዓመት አልፎኛል። 11 ዓመት አካባቢ ወደ 11ኛ ዓመት እየገባሁኝ ነው። ከ10 ዓመት በፊት ነው ሬዲ የሰማሁትኝ። እና የነበርኩበት ሁኔታ በጣም ይገርምሻል። ቅድም እንዳልኩት በጣም ብዙ ነገሮች እና ያሳለፍኩትኝ የጥበብ ህይወት እነሱ ላይፎች ጋፕ ያደረኩበት ታይም ላይ ነበር። ማለት እንደ መርሳት እያልኩበት ለወጣበት እያሰብኩት የነበረበት ታይም ላይ ነበረ። እና አጋጣሚ ቆሻሻ ልሰበስብ ሄጄ ነው ንጹህ ያገኘኝ በሰዓቱ ማለት ነው። ማለት እዛ የነበርኩበት ቦታ ቆሻሻ ነው ለኔ ሲገልጸው ማለት ዳይሬክት ሴል ነበር የሚሰራው። ዳይሬክት ሴል የሚባል ድርጅት ነበረ። እዛ እየሰራን ነበረ። እንደውም አብዛኞቹ ጓደኞቼ እዚህ ላይፍ ላይ ያሉ በጣም ደስ ነው የሚሉኝ። ከኔ ጋር እዚህ አብሮኝ በመኖራቸው በጣም ደስ ይለኛል። ጥሩ ህይወት እያሳለፈን ያለ ነው። ግን እዛ ቦታ ላይ በብዛት ነበረን። ቆሻሻ ብዬ የሚገልጽልሽ ነገር ምንድነው? ገንዘብ ነው። ገንዘብ ልንሰበስብ ነበር ቦታው ላይ ነበር ነው ማለት እና ዳይሬክት ሴል ማለት በጣም ወረስት የሆነ ስራ ነው ማለት ለአንድ ሰው ሰክሰስ በጣም ብዙ ሰው ስቃይ የሚያይበት ቦታ ነው። ለአንድ ሰው ሰክሰስ በጣም ብዙ ሰው ራሱ የሚሰጥበት ቦታ ነበረ። እኛ እዛ ቦታ ላይ ያተረፍኩት ነገር ምንድነው? ምላስ። ሰውን አምጥቶ ይሄን ስራ እንዲህ ታገኛለህ፣ ይሄን ትርፍ ይሄ ነው፣ ይሄ እንዲህ ነው። በጣም ቀልጣፋ አድርጎኛል። በቃ ቅድም አይናፋር ነበርኩ፣ ዝምተኛ ነበርኩ ያልኩት እዛ ጋር ሙሉ ለሙሉ አፌ እንዲከፈት አደረገኝ። ገንዘብ ነው። ገንዘቡ ግን ወደኛ ጋር አይመጣም። ሸቶ ነው ራሱ አያውቅም። በቦታው ላይ ሸቶ ነው አያውቅም ገንዘብ የሚባለው ነገር ማለት ነው። እና እንደ አጋጣሚ ነው አንድ እዚህ መንገድ ላይ ያለ ልጅ አለ ሊጋበዝ እኔ ወደዚህ ያመጣኝ ባይዘው ዜድ ነው፣ ዘሪውን ይባላል። አብሮ አደጊ ነው፣ ጓደኛዬ ነው፣ እንደ ወንድም ነው የማየው። እሱ ነው ወደዚህ ያመጣኝ። ግን የእሱ የመጣበትና እኔ የመጣሁበት ቫይብ አንድ አይነት ነው። እዚህ ህይወት ላይ ያለ ሰው አገኘንና ሜክሲኮ ነበረ ኬኬር ህንፃ ላይ አጋጣሚ ጠራ ነውና አንድ ልጅ ሲያልፍ ሰዎቹን ጋብዘን ወደ ቢዝነሱ እንዲገቡ ነው የምናደርገው በዛ ሰዓት ማለት ነው። ዜድ እሱን አገኘውና ይህን ስራ እንድሰራ እፈልጋለሁ እንደዚህ መግለጫ ልስጥና ይለዋል። እዛ ቦታ ላይ ተገኘ።
ማን ይሄ ህይወት ያለው ሰው ማለት ነው። እዛ ጋር ቁጭ ያለ ማዳመጥ ጀመረ። ገለጻ ስትሰጪ ዋናው የምትሰጪው ገንዘብ ታገኛለህ ነው፣ ግን ከገንዘብ በላይ ደግሞ ህይወት ይስተካከላል የሚል ነገር አለው። እዛ ውስጥ ህይወት ይስተካከላል፣ እንደዚህ ቤተሰብ ይኖራል፣ ይሄን ታገኛለህ ሲል ቁጭ ብሎ ነው የሚሰማው። በቃ ይሄኛው ማለት እና ተገርሟል። ከዛ አስጨረሰውና ኦኬ ህይወት ማለት እንደዚህ ነው፣ ህይወት እንደዚህ ይገኛል አለው። ከዛ በቃ ችግር የለውም ህይወት እንዴት እንደምታገኝ እኔ ያሳያለሁ አለው ለዜድ ማለት ነው። ከዛ ዜድ መጀመሪያ ሄዶ ይሄን ህይወት ቀመሰ። መጀመሪያው አስታውሰዋለሁ የዛ ሰዓት ላይ ሄዶ ሰላም ደስታ እረፍት በሚወሰድበት ሰዓት ነው። ሰላም ደስታ እረፍትን ዜድ ቀምሶ መጣ። ወደኛ ጋር ሲመጣ እኛ በዛ ሰዓት ላይ ብዙ ተስፋ የቆረጥንበት ታይም ነበር። ብዙ ነን እዚህ ያሉ ጓደኞች ናቸው አሁንም አሉ አብረውን ተስፋ ቆርጠናል። ይሄ ሃይማኖትን የረሳንበት፣ ገንዘብን የረሳንበት፣ ቤተሰብ የረሳንበት፣ ራሳችን የረሳንበት ጊዜ ነው። ፎቶዎችን አሁን ወደኋላ እጄ ሳስታውሰው ሰው መሆናችን ራሱ ያጠራጥረኛል። ማለት ያለን ስትራክቸር የነበረን ፊዚካል ምናምን ሰው በልተን የምናደራሱ አይመስልም። በጣም ነበር የሚያስጠላው ማለት ነው። ፊታችን ላይ ፈገግታ ራሱ የለም፣ ጨዋታ የለም፣ ጭንቀት ነው፣ ማግኘት ነው፣ የሆነ ነገር መፈለግ ነው እና ገንዘብ ባለፍንበት አልፎን አያውቅም። የሆነ እንበላለን ግን ረጅም ሰዓታችን የምናሳልፈው አምሽተን ነው ሁሉ እዛ የምንወጣው ማለት ነው። ለሰው በቃ መግለጫ ስንሰጥ ነው። ከዛ ዜድ እሱን ነገር ቀምሶ መጣ። ከዛ ዜድ ምንድን ነው ምናምን አለ። ይሄ ነገር ምንድን ነው ምናምን ስንሰማው ቆይ አንዴ ትንሽ እኔ እንትን ሊሆንና እነግራችኋለሁ ምናምን አለ። እኛ ደግሞ የመስማት ጉጉታችን በጣም ከፍተኛ ነበር። ነገሩን ማወቅ ፈልገን ነበርና ቆይ አንዴ ልስማውና እሱ የተወሰነ ጊዜ ሄዶ ያቺን ነገር ማጣጣም ጀመረ። እኛም ላይ የሆነ ነገሩ እየተቀየረብን መጣ። ከዛ ይሄ ነው የሆነ ነገር አዳመ ማለትና አንድ ጊዜ ብቻ እኛን ሰብሰብ አድርጎን ቦታው ላይ ወሰደን። ቦታው ላይ ሲወስደን እኔ በጣም ነው የገረመኝ ስሰማው፣ በጣም ነው የገረመኝ በጣም ማለት ነው። ቅድም ያልኩሽ የሞተው ህይወቴ በቃ የሞተ ነገር እንደሆነ ያወቅኩትኝ እዛ ጋር ቁጭ ብዬ ሰላም ደስታ እረፍት ማለት ይሄ ነው ተብሎ ሰላም ደስታ እረፍት ሲሰጠን ያ ነገር እንደሞተ በጣም እርግጠኛ ሆንኩኝ። በቃ ነገሩን ያስተማረንን በቃ እንደዚህ ሳይሆን ራሱ ነው የወደድኩት ማለት በቃ የሰላም ደስታ እረፍት ብሎ ሲያስተምረን ነገሩን ሲሰጠን በጣም በቃ ወደድኩት ማለት የሆነ ልቤ መታ በሰዓቱ በቃ ልቤ እንደዚህ ትመታለች እና የሆነ የሚወደኝ ሰው አገኘው ነው ማለት ቦታው ላይ ማለት የመወደድ ጥያቄ ነበረና በዛ ውስጥ ጥሩ ነገር የሚሰጥ ሰው ማግኘት በጣም መልካምነት ነው ማለት ያንን አልጠበቅኩትም እኔ በሰዓቱ ማለት ነውና ሰላም ደስታ እረፍት ተብሎ ተሰጠን። ነገሩን ቀመስ ነው ወጣን። ከዛ ወጣን አንድ ሁለት ያለ የተገኘ ነው ዞሮ ነው ገንዘብ ላይ ነው። ገንዘብ ላይ ሆነን ግን ከገንዘብ ውጪ ደስታ ያለን ሰዎች መሆን ጀመርን እና የሆነ ነገር ወስደን የመጣን ነው የሚመስላቸው። እናንተ የሆነ ቦታ ሄዳችሁ የሆነ ነገር ተጠቅማችሁ መታችኋል ሁሉ እስከመባል ደርሰናል ቦታው ላይ ማለት ነው። ከዛችን እያደረግን ከዛ ቦታ ላይ ምንም ነገር ሳናገኝ ወጣት አንድ ብር አንድ ፍንካች ገንዘብ አላገኘሁኝ። አንድ ኪሳራ ነው ከኔም አልፎ ለሌሎች ሰዎች ኪሳራ ሆኜ ነበር እኔ ራሴ ማለት ነው ቦታው ላይ እና ምንም ነገር ሳላገኝ ከዛ ቦታ ላይ ቀድሜ አፈንግጬ ወጣት እኔ ነኝ ትቼው ወጣሁኝ። ከዛ ቅድም እንዳልኩሽም አርት ስኩል ላይ እየሰራሁኝ ዲስፕሌይ አድርጌያለሁ። እንደዚህ የመጀመሪያ ሴሚስተር ነው እንደዚህ ዲስፕሌይ ደርድሬው ስራዎችን ግምገማ ሊሰጥ ነው። ኦልሬዲ ስራዎችን በጣም ነው የሚወዱት አስተማሪዎችም ጓደኞችም በጣም ይወዱኛል። እንደዚህ ስራዎችን እንዲደርድሬው ወጣሁኝ። ተመልሼ ወደዛ ሄድኩ። ላልመለስ ቃል ገብቼ ነው ክላሱን ያቋረጥኩት ማለትና ይሄን ህይወት ማጣጣም ጀመርኩኝ እና በጣም ነው ደስ ያለኝ። በጣም ከምልሽ በላይ የሆነ ስኬት ማለት የኔ ስኬት የጀመረው የህይወት ስኬት የጀመረው እዛ ጋር ነው። በቃ ከሞት ወደ ህይወት መሸጋገሪያ ነው። ሰላም ደስታ እረፍት ማለት ማንም ሰው እንደ ሰው ሊሰጠው የሚችለው ነገር ነው ማለት በተፈጥሮ ያለ ነገር ማግኘት ማለት በጣም መታደል ነው። ይህን ነገር ደግሞ የሚሰጥ መኖሩ ራሱ የሚሰጥ አለ ተብሎ ነገሩን ሳታገኙ ራሱ የሚሰጥ አለ መባል ራሱ ትልቅ ነገር ነው። አታገኙ ነገሩን ግን ሰላም ደስታ እረፍት በተፈጥሯዊ መንገድ ይሰጣል መባል ግን በራሱ እኮ ለሰው ልጅ እኮ አዲስ እኮ ነው። እንደ ሰው ስትሰሚው ይሄን ነገር
ምንድነው ማለት አለብሽ፣ መጠየቅ አለብሽ። ያን ነገር ለመቅመስ መጓጓት አለብሽ። ምክንያቱም ይሄ በመርፌ አይደለም የሚሰጠው። አንድ ሰው በቃላት አውጥቶ ነው የሚነግርሽ። ራስሽን አቢዩዝ የሚያደርግ ነገር አያወራሽም። ሰላም ደስታ ረፍት ነው የተባለው። ይሄንን ጣል አትበይም። ሃይማኖትን ወደዛ አድርግ አትበይም። እውቀትን ወደዛ አድርግ አትበይም። ገንዘብሽን ጣይም ገንዘብሽን አምጪም አትበይም። ሁሉ ነገር ባለሽበት ግን አዲስ ህይወት እንኪ መባል መታደል ነው። ያን ነገር ለመስማት መጓጓት መነሳት ራሱ በጣም መታደል ነውና ያን ነገር ቁጭ እየተሰማው በጣም አፕሪሺየት አደረኩት እና የሚወደኝ ያገኘው ነው ያልኩት። ቦታው ላይ ስትገኝ ለኔ የሚሆን ነገር ቅርብ ነው አልኩኝ እና የ10 ዓመት ጉዞ ላይ ያቺ መነሻዋ ለኔ ትልቅ ነበረች፣ በጣም ትልቅ እና ደስተኛ ነበር። ደስ ይላል። ከዚህቹ ጋር በተያያዘ ጥያቄ ምናልባት እንዳይፈጥርባቸው ክላሱን ስትጀምር የአርቱን ያቆምከውና አቁም ተብለ ነው ወይስ በፍቃድ ነው ወይስ ማለት ክላሱ ጋር ስትመጣ አቁም ገልጸኸዋል። ይሄን ተው አትባልም፣ ግን ምናልባት እዚህ ቦታ በመጣ ያስኩትን ነገር ያስጥለኝ ይሆን እንዴ ብለው እንዳያስቡ ሰዎች እሷን ቦታ ክሊር አድርግላቸውና ያቆምክበት ምክንያት ከምን ተነስተ እንዳቆምከው ማለት አቁም ተብለ ከክላሱ ጋር የተያያዘ ነገር ኖሮት ነው ወይስ በፍላጎት በቅቶ ምን ይመስላል? በቅቶኝ መማሩ በቅቶኝ ነው ለኔ ማለት 24 ሰዓት የምገኝበት ቦታ ነበረ። 24 ሰዓት ማለት ተኝቼም ማስበው እሱ ነው። አንድ ስዕል ወይ ደግሞ አንድ አርት አንድ ጥበብ እየሰራሁትኝ ፕራክቲስ ከምሰራው ይልቅ ማለት ነው አእምሮ ውስጥ የምሰራው ይበዛል እና እረፍት ይነሳኝ ነበር። በአእምሮ ይሄ እንደዚህ ባረገው ይሄ እዚህ ጋር ባረገው ከዛ ትንሽ ሰራና ደግሞ ይሄን ደግሞ እንደዚህ ባረገው እላለሁ እና እረፍት ያሳኛል። አለቀ ያልኩት ስራ እንደ አዲስ እሰራዋለሁ በአእምሮዬ ማለት ነው። አልቋል እኮ ነገሩ እኔ ጋር አይቆጥርልኝም ብዬሻለሁ። ያ ነገር እኔ ሰርቼዋለሁ ብዬ ደስተኛ ያለሆንበት አልቻልኩም። ሰዎች ላይክ ያደርጉታል፣ እኔ ግን በቃ ምንም የምወደው ነገር የለም። ምንም በቃ ሰራሁት ብዬ ራሱ ለሞራት ራሱ ይከብደኛል ማለት እና ያቆምኩበት ምክንያት በራሴ ምክንያት ፈልጌና ወድጄ ነው ያቆምኩትኝ። ምክንያቱም እኔ የጠራኝ ጥበብ ሳይሆን ሰላም ደስታ ረፍት ነው የጠራኝ። ጥበብ አልጠራችኝም። ለዛ ደስ ይላል በጣም። ወደዚህ ህይወት ከመጣ በኋላ ምን አይነት ኑሮ መኖር ጀመርክ? ከድሮ ህይወት አንጻር ምን ተቀይሯል? እንኳን መንፈሳዊና ስብዕናዬ ይቅርና ስጋዬ ነገር ሁሉ ተቀይሯል። ማለት ለራሴ የማልቀበለው ስጋ ነበረኝ። በጣም በብዙ መንገዶች ያለፈ ስጋ ነበረኝ። ማለት ሳሰር የሚደክምሽ ስጋ አለ፣ ሳትለፊበት የሚደክም ስጋ አለ። ሳትሮጪ ሳትወጪ እንዲሁ ዝም ብሎ የሚደክም ስጋ አለ። ስለተሰራ ብቻ ስጋ አይደክምም ወይ ደግሞ አይወድቅም። እኔ እንደዛ አይነት ሰው ነበር። ሳልሰራ ሳልለፋ ሳልጥር ግን የሞተ ስጋ ነበር። ዝም ብሎ የደከመው ስጋ አለ አይደለ? ሳይሮጥ መሮጥ የደከመው እንደዛ ስጋ ነበር እና ህይወቱን ሳገኝ በህይወት የተነሳ ትልቅ ደም ግባት አገኝበታለሁ። ማለት የምወደድ ሰው አድርጎኛል ህይወቱ። አንደኛ በጣም የሚገርምሽ ነገር ከህይወቱ ላይ ካገኘሁትና ትልቅ አንኳር አድርጌ ከማስበው ነገር ማለት ነው በጣም ለእኔ ፐርፌክት ሆኖኛል ብዬ የማስበው የሚወድ ማግኘት ነው። ሰው በተፈጥሮ ይመጣል፣ ተፈጥሮ ይመጣል። ሰው ወደዚች ምድር በሚመጣበት ሰዓት ላይ በጣም ብዙ ነገሮች ያልፋል። ያው ግን ይሄ ህይወት ላይ ያገኘሁት ነገር ምንድነው? በፊት እኔ የቀደምኩትን ነበር የምኖረው። እኔ ነበርኩ ቀደሚው የምኖረው ነገሩ ማለት ነው። ስቃይን ራሱ ተቀብዮ ቀደሚው ነበር የምኖረው እያስከተልኩት ማለት ነው። ማለት እንዲያሰቃየኝ ፈቅጄለት ሁሉ ማለት ነው። አሁን ግን እየኖርኩት ያለሁት ህይወት እኔ አልቀደምኩትም፣ የቀደመልኝ ነው። ድኮን ያስቀመጠልኝ ህይወት ነው ያለኝ። ሰላም ደስታ ረፍት እኮ ከጥንትም ነበር፣ የሰው ማንነት ነበር። እሱ ቀድሞኝ ነው እንጂ እዚህ ጋር ተገኘው ና ብዬው ጠርቼው አይደለም ወደ እኔ ያስገባሁት፣ ና ብሎኝ ነው። ምክንያቱም ስለሚገባኝ ማለት ነው። ይሄ ነገር የሚሰጠው ለሚገባው ነው፣ ለሰው ልጅ ነው የሚሰጠው። ሰው ነው ደስተኛ መሆን ያለበት፣ ሰላም መሆን ያለበት፣ እረፍት ሊሰማው የሚገባው ሰው ነው። ሌላ የኔ ስሜት ያጣ የለም። ሁሉም ፍጥረታቶች በራሳቸው
ፐርፌክት ሆኖ እየኖሩ ነው ያሉት። ሰው ግን ሰላም የለውም፣ ደስታ የለውም፣ እረፍት የለውም። ሁሉ ነገር የሚያገኘው ከምንድን ነው? ራሱ በሰራው ነገር ነው። አሁን እንዳልኩሽ እኔ አንድ አርት ሰርቼ ወይም አንድ ነገር ሰርቼ ደስተኛ መሆን ነበረብኝ። ራሴ እንኳን ሰርቼ ደስተኛ አልሆንም ነበር። ውስጥ ያለው ጥያቄ ግን በጣም ትልቅ ነው ማለት ነው። እዚህ ጋር ከመጣሁ በኋላ ግን ሳገኘው የቀደመ ነገር ነው። በቃ ቀድሟል፣ ከኔ ቀድሟል። ከፍጥረት ሁሉ የቀደመ ነገር ነው። ከመፈጠሬ በፊት የነበረ ነገር ነው ነገሩ ማለት ነው። ስለዚህ ቀድሞኝ ቁጭ ብሎ እኔ ወደሱ መሄድ ነበር ያቃተኝ። ምክንያቱም አድራሹ የለኝማ። እንዴት ብዬ ወደሱ ልጠጋ? የሚያሳየኝ አላገኘው ነበር። መንገዱ አለ ግን ድኮን አላውቀውም ነበር። እንደዚህ ላየው አልቻልኩም ነበር። ግን ወደዚህ ህይወት ስመጣ ያችን ቅስፈት ሰላም፣ ደስታ፣ ረፍት በቀመስኩበት ሰዓት ላይ ድኮ ተገለጠልኝ። በቃ መንገዱ ተከፈተልኝ ማለት ነው። እና ሄድኩኝ የህይወቴ ማሳረጊያ ብዬ የማስበው ማለት ለነፍሴ ጥያቄ፣ ለውስጥ ጥያቄ፣ ለስብዕናዎቼ ጥያቄ መልስ ነው ብዬ የማስበው መፈቀሬ ነው ማለት እንደ ሰውን ለማፍቀር በጣም ከባድ ነው። ሰው ሆኖ ሰውን ማፍቀር አይችልም። ሰው ሆኖ ሰው መውደድ አይችልም። ለምንድን ያልኩት ይሄንን በየትኛው ማንነቱን የሚወደው ነው። አሁን እኮ በፊት ተወድጄም ወድጄም አላውቅም፣ ግን ይመስለኛል ብዬሻለሁ። አሁን ላይ እንደ ሰው የምወደው ነገር የለም፣ እንደ ፍጥረት የምወደው ነገር የለም። ምክንያቱም ማንነት የሆነ የሚወደኝ አግኝቼ ነው። የሚወድሽ ካላገኘሽ፣ እውነት ካላገኘሽ የእውነትን ትሩፋቶች ወይ ደግሞ ይሄ መውደድን ፍቅር እንድትረጃች መጀመሪያ እውነትን ማግኘት አለብሽ። እውነት ደግሞ አንቺ ሄደሽ የምታገኝ ሰው እሱ መጥቶ የሚያገኝሽ ነገር ነው። ስለዚህ ተጠርቼበት ና ተብዬ አንተ ትፈልጋለህ ተብዬ ነው ማለት የምፈልገው ለራሴ ጥቅም እንድደሰት፣ ሰላም እንዲሆን፣ ዋስትና እንዲሰማኝ፣ ሰው እንድወድ፣ በጣም ብዙ ነገሮች ፐርፌክት የሆኑ ለሰው ልጅ የሚገቡ ነገሮችን ለእኔ ሊሰጠኝ ነው። ስብዕናዎቼ እንዲያርፉ ነው። ተረጋግቼ እንድተኛ ነው። ጸጥ እንድና አሁን ያለኝ ጸጥታ ከድሮ ጸጥታ ልዩነት አለ። ያ የጭንቀት ጸጥታ ነው። አሁን ግን ዝም ብዬ ጸጥ እላለሁ። አሁን ሰዎች ራሱ ይገርማቸዋል። ቤቴን ዘግቼ በጣም እቀመጣለሁ። ደስ ነው የሚለኝ እና በጣም ደግሞ የሚገርምሽ ነገር በጣም ደስተኛ ያደረገኝ ነገር ምን ታውቂያለሽ? የስብዕናሽን ሰው አያይልሽም። ይሄ እውነት አይቶ መልሶልኛል ለእኔ ማለት ነው። ለስብዕና የሚያስፈልገኝ በሙሉ ተመልሶልኛል። ሰው ግን የሚያይልሽ አንድ ነገር አለ። እንባሽን ሰው ያይልሻል። እንባሽ ደግሞ በሰው ልጆች አመለካከት እና በወደቀው ሰው ህይወት ውስጥ እንባ ማለት ሀዘን ነው። ሀዘን ይዞ የሚመጣው ነገር ነው ሰዎች ብሎ የሚያስቡት። ግን የሰው ልጅ ሲፈጠር ወደዚህ ምድር ሲመጣ ኃጢአት አብሮት አልተሰጠም። ውድቀቱ፣ ሀዘኑ፣ መከፋቱ አብሮት አልተሰጠም። ከኋላ የመጡ ነገሮች ናቸው። እንባው ግን አብሮት የተሰጠው ነገር ነበረ። እሱን ለምን ዋለው? ለሀዘኑ መገለጫ አደረገው። አሁን እኔ እንባዬን የተመለሰልኝ ማለት ነው። በጣም ያስደስተኝ ነገር እንባዬ ተመልሶልኛል። አይደለም የውስጥ ማንነቴ፣ የውስጥ ስሜቴ፣ እቺ ለሰው የምትታየዋ እንባዬ እንኳን ማለት ነው ተመልሳልኛለች። ያቺ ነገር አሁን እኔ ደስታ ሲሰማኝ ነው የምትወጣው። ውስጤ እረፍት ሲሰማው ነው። የፍቅር ስሜት፣ የመውደድ ስሜት ሲሰማኝ እንባዬ ይወጣል እና ከሀዘን መገለጫነቷ ወደ እውነተኛነቷ ውስጤ ሳያመሰግን በቃ አገኘዋለሁ። ይህን ደስታ ሲሰማኝ ሆነ ማመስገን ነው ደስ የሚለኝ። ይህን የፈጠረው አለ፣ እኔ አላመጣሁትም። ይህን ነገር ወደ መሆን ያመጣው አለ፣ እኔ ወደ መሆን እንዳመጣኝ ይህን ነገር ሰላም፣ ደስታ፣ እረፍት ይህ እንዲሰማኝ ፍቅር፣ መውደድ የምናቸው ነገሮች ስብዕናዎቼ የሚመገቡትን ምግቦች እንዳለ ያመጣው ፈጣሪ ነው። እኔ አላመጣሁትም። ወደዚህ እንዲመጡ ያደረጋቸው እሱ ነው። ስለዚህ ያ ስሜት ሲሰማኝ እንባዬ ይገልጸዋል እና ማልቀስ አሁን ላይ በጣም ነው የምወደው። ማታ ማታ ቁጭ ብዬ ላለቅስ እችላለሁ። በፊት ህይወቴ ላይ አዝኜ ነው የሚወደኝ ሰው አጣሁ ብዬ ነው። ወይ ደግሞ ወንድ ስትሆኚ አንድ ሴት ከዳችኝ ብለሽ ልታለቅሽ ትችያለሽ። ቤተሰቦቼ ራቁኝ፣ ገንዘብ አጣሁኝ፣ ተከዳሁኝ፣ በጣም ብዙ ነገሮች አድርገሽ ልታዝኝና ልታለቅሽ ትችያለሽ። አሁን ግን ያ ስሜት አይሰማኝም። የሚወደኝ አለ ብዬ ግን አለቅሳለሁ። በጣም ደስ ብሎኝ ማለት ነው። የሚወድ ማግኘት መታደል ነው። እኔ አሁን
ምንም ከሁሉም ከተመለሱልኝ ምላሾች አፍቃሪና ወዳጅ ማግኘቴ በጣም ነው ደስ የሚልና ይህን ህይወት ለእኔ መጨረሻዬ ነው። መጀመሪያም ነበረ፣ አሁን ግን መጨረሻዬ፣ ጉዞዬ፣ ዘላለሜ በዚህ ህይወት ውስጥ ነው የሚጠቃለለው። ምክንያቱም ነገዬን ተስፋ አይደለም አድርጎ የሰጠኝ ከዛሬ ጀምሮ ከአሁኗ ሰዓት ጀምሮ እየኖርኳት የሚሄዳት ናት። እሱን ይከተለዋለሁ። እሱ የሚሄድበትን መንገድ ተከትዬ ነው የሚሄደው። ምክንያቱም የሚሰጠኝ እኔ ደግ መሆንበት ነገር አይደለም። ለእኔ ደግ ሆነልኝ ስለሆነ እሱ እኔ ደግ መሆንበት ነገር አይደለም ጉዳዩ። ለሰዎች እጄ ጥቅም እንዲሆናቸው የማደርገው ነገር ሳይሆን በቃ ራሱ የመጣ ነው ወደ እኔ። ምን ብዬ ልግለጽ? በቃ ለመግለጽ ራሱ በሚያቅት ሁኔታ ማለት ነው። እና በጣም ያስደስተኝ የህይወት ላይ ካገኘሁት አንዱ መወደድ ነው። ይህን ህይወት ሲያሳየኝ አስተማሪ ተምሬ ነው እንደማንኛውም ሰው የመጣሁት። አደርሳለሁ ተብዬ ነው የመጣሁት። ማለት የሚወድ ጋር ወዳጅ አለ፣ እዛ የሚወድ ጋር አደርሳለሁ ተብዬ ነው የመጣሁት እና እኔ ደርሻለሁ። የሚወደኝን አግኝቻለሁ። ምንም ነገር አልፈልግም። አሁን ወደ እኔ የሚመጣ ነገር የለም። ከውጭ ከዓለም የሚመጣ ነገር የለም። ዓለም ውስጥ አይደለም የምኖረው። ማለት በስብዕና ዓለም ውስጥ አልኖርም። እንቅስቃሴ ዓለም ውስጥ ሊሆን ይችላል። በእንቅስቃሴ እንኳን በጣም የምጠላው ነገር ቢሆን ይችን ዓለም ነው። ዓለም ስል ምድሪቷን አይደለም፣ ሰዎቹን አይደለም። ግን እሷ ላይ እየተከናወኑ ያሉት ነገሮችን አልወዳቸውም። ወደ እኔ እንዲመጡም አልፈቅድላቸውም። ይሄ ህይወት ግን ወዳጅ ሰጥቶኛል እና የሚወደድ ነገር ያገኘሁበት እዚህ ህይወት ላይ ከመጣሁ በኋላ ነው እና በጣም ደስተኛ ነኝ። በጣም ማለት ነው። እና አመሰግናለሁ። ይህን ህይወቱን የሰጠኝን አመሰግናለሁ። በጣም ነው አመሰግናለሁ። ከዚህ ህይወት አገኘው የምትለው አጉልተህ የምትጠቅሰው ነገር ምንድን ነው? ከዚህ ህይወት አገኘው ብዬ የምገልጸው ማለት በጣም አጉልቼ የሚገልጸው ነገር ማንነቴን ማግኘቴ ነው። ማለት ሰው የመሆን ማንነት ብዙ ነው፣ ፓርቶቹ ብዙ ናቸው። ግን ሰው መሆን አሁን ቅድም እንዳልኩሽ ተቀጽላ የለኝም። የጥበብ ሰው አይደለሁኝም፣ ወይ ደግሞ ጥበበኛ አይደለሁም፣ ወይ ታዋቂ ሰውም አይደለሁም። መሆንም አልፈልጋቸውም ነገሮች ናቸው። ሰው መሆንን ግን አግኝቼዋለሁ። ሰው መሆን በጣም ብዙ ፓርቶች አሉት። እሱም መልስ ማግኘት የሚፈልግ ሰው ነው እዚህ ጋር መገኘት ያለበት። ማለት መልሱን ለማግኘት እዚህ ጋር መገኘት አለብሽ። ሰው መሆን ምን መሆን እንደሆነ እዚህ ጋር ካልተገኘሽ አይገባሽም። እና አጉልቼ የሚገልጸው ቅድም እንዳልኩሽ አንዱ መወደድን ነው እና አፍቃሪ ማግኘት ነው። ሌላው ደግሞ ይቅር ባይነትን አግኝቼበታለሁ። በጣም ይቅር ባይነት ማለት ይቅር ባይነት ማለት ሰዎች አንቺ ላይ ብዙ ነገር ሊያደርጉብሽ ይችላሉ። ያን አይደለም እያልኩት ያለሁት። ማለት የሆነብሽን ነገሮች ሳይሆን ሰዎች መረዳት ያለባቸው ነገር አሉ። ይቅር ባይነት ምን ማለት እንደሆነ ማለት ነው። ነገሩ እስኪከሰት አይደለም የምጠብቂው። አሁን እኔ ላይ አንድ ነገር እስኪከሰት አልጠብቅም። ወይ ደግሞ ወደ እኔ የሚመጡ ሰዎች አሉ፣ ብዙ ሰዎች አሉ። በድየው ይሆን ወይ ደግሞ በድለው ይሆን የሚሉ ሰዎች አሉ አይደለ? እኔ ጋር አሁን ያ ሴንሱ የለም። በድለውኝ ነበረ ይበድሉኝ ይሆን አልልም በአሁን ሳለ ማለት ነው። ምክንያቱም ውስጤ መጀመሪያ ይቅር ባይነቱ ተቀምጧል። በቃ ጨርሻለሁ። ያ ሰው እኔን ሊያስቀየመኝ አይችልም፣ ሊበድለኝ አይችልም። ስለዚህ ወደ እኔ የሚመጣ ሰው ማንኛውም ሰው ምንም ነገር ሪፍሌክት ቢያደርግ ውስጥ የሚቀበል ነገር የለም። ስለዚህ ውስጥ አንድ ጊዜ ይቅር ባይነትን አግኝቻለሁ። ምክንያቱም እኔ ይቅር ያለኝን አውቃለሁ። ከምን ይቅር እንደተባልኩኝ ከምን እንደነጸውኝ አውቃለሁ። የውስጤ ምንም ነገር አላየም። በደሌን አልቆጠረም። ማጣቴን አላየም። ማግኘቴን አላየም። ምናልባት ብዙ ተናግር ሊሆን ይችላል። ፈጣሪ የለም ብዬ ሊሆን ይችላል። ራሴንም ብዙ ወቅሼ ሊሆን ይችላል። ሰው ራሱን እኮ መውቀስ የለበትም እኮ። እንደ ሰው ጥፋተኛ ሰው አይደለም። የተቀበለው ነገር እና ያስተናገደው ነገር ነው እንጂ ጥፋተኛ ሰው በራሱ ንጹህ ነው። ሲፈጠር የነበረው ሰው በራሱ ንጹህ ነው። እውነትን ካገኘሽ ደግሞ በጣም ንጹህ ነሽ። እንደ እውነት ደግሞ ንጹህ ነገር የለም። እውነትን ማግኘት ትልቅ መታደል ነው። ብዙ ነገር ያሻግርሻል። ዘላለም ነው የምትሻገሪበት። የማያልቅ ፍሰት አለ።
በልተሽው ማጨርሹ ምግብ አለ። የእውነት ምግብ በልተሽ አጨርሹ ለስብናሽ የቀረበ ብዙ የህይወት ውሃዎች አሉ። በጣም ረክተሽ ማጠግቢያቸው ነገሮች አሉና በዚህ ህይወት አጉልቼ አገኘሁት የምለው መወደዴን፣ መፈቀሬንና ይቅርባይነቴን በጣም ነው የምወዳቸው እነሱ እና ወዳጅ ማግኘት መታደል ነው እና ይሄ ነው። ካገኘኸው ህይወት እያኖርከው ካለው ህይወት ይህንን የመሰለ ህይወት ያገኘበትን መንገድ ለአዲስ ሰዎች እንዴት ትገልጸዋለህ? ህይወቱን ካገኘሁበት አንጻር ስገልጸው ምን ልበልሽ ለመግለጽ ያቅታል። በጣም ትልቅ ስሜት አለው ማለት ስሜት አልባ ነበር ነው ስሜቴን ብዙ ነገር የተጫወተውበታል እና አሁን ስሜት የሚሰጥ ነገር ስታገኝ ለመግለጽ ይከብድሻል። እውነት ሲሆን ደግሞ በጣም ይከብዳል። በራሱ የሚያኖር ነው እንጂ እንዲህ የምገልጹ ነገር አይደለም እውነት እና ይህንን አዲስ ሰዎች ለመግለጽ በቃ እውነት ነው ማለት አንጻሪ አይደለም። የሆነ የምታነጻጽሩ ነገር አይደለም። እዚህ ጋር የምታገኘው የዘላለምሽን ነው የምታገኘው እና ዘላለም መግለጽ ደግሞ የማይቻል ነገር ነው። ነገሽን አሁን ላይ ቁጭ ብለሽ ማግኘት፣ ነገሽን ዛሬ መኖር መጀመር፣ ዛሬ መኖር በጣም ትልቅ ሰክሰስ ነው እና እውነትን ለመግለጽ በጣም ነው የሚከብደው። በጣም ከባድ ነገር ነው እና እንዴት ብዬ እንደምገልጸው ቃላት የለኝም። እኔ ግን የተገኘሁበትን ታይም ግን በጣም ደስተኛ ነኝ ማለት መገኘት ነው። ይሄ ህይወት መገኘት ነው የሚፈልገው፣ መኖርሽን ነው የሚፈልገው። ማንም ሰው ይኖር ማለት በጣም በብዙ ነገሮች ውስጥ ልትኖር ትችላለሽ። ገንዘብ አጥተሽ ልትኖር ትችላለሽ፣ አግኝተሽም ልትኖር ትችላለሽ፣ ታመሽ በሽተኛ ሆነሽ ልትኖር ትችላለሽ፣ ጤነኛ ሆነሽም ልትኖር ትችላለሽ። በብዙ መንገዶች ውስጥ ልትኖር ትችላለሽ። የሰው ልጅ አይጥፋ ማለት በቃ አይሙት፣ በህይወት ይኑር እንጂ መኖሩ ነው የሚፈልገው። አንድ ቀን ይገኝበታል። ይህን ህይወት ላይ ለመገኘት አንድ ቀን በቂው ነው። ብቻ መኖር ነው የሰው ልጅ መሆን ያለበት፣ መኖር አለበት። በቃ ካልኖርሽ አታገኘውም። ስትኖሪ ደግሞ ጆሮሽን ክፍት አድርገሽ መኖር አለብሽ። ምክንያቱም በጣም ብዙ ነገር ነው የምትሰሚው። በአሁኑ ሰዓት የማይሰማ ነገር የለም። በጣም ብዙ ነገሮች ትሰሚያለሽ። እኛ ወደዚህ የመጣ ነው፣ ወደ ዓለም የገባ ነው አሁን ነው፣ በቅርቡ ነው እንደዚህ ማውራት የጀመርነው። ሚዲያ ላይ ወተን እንደዚህ መናገር የጀመርነው አሁን ነው። ከዛ በፊት በጣም ብዙ ነገሮችን ስንኖር ተደብቀን ነው። ተደብቀን ስልሽ እኛ ተደብቀን አይደለም የሚኖርነው። ውስጣችን ግን የውስጣችን ነገር ግን ደብቀን ነው ነበር የኖርነው። ለሰዎች የሚታይም አለ የማይታይም አለ። እንዲህ ብለሽ የምትገልጪውም አለ የማትገልጪውም አለ። ግን ተደብቀሽም ትኖራለሽ፣ በከፊልም ትኖሪያለሽ። ሰዎች ጋር እንደ ቀረቤታሽ ትኖሪያቸዋለሽ። ግን ሰው መሆን ያለበት አሁን ጆሮን ክፍት ማድረግ አለበት፣ ማዳመጥ አለበት። የእኛን ህይወት በተለይ በጣም ማዳመጥ አለበት። ይህን ህይወት ማዳመጥ አለበት። በአንዱ የህይወት ክፍል ውስጥ ያዳምጠው። ዛሬ አይምጣ፣ እኔ ዛሬ ቢመጣ ደስ ነው የሚለኝ። ግን ፕሮግራም የሚያደርግ ሰው አለ። ነገ ብሄድ እንደዚህ ብሄድ ብዙ ነገሮች የሚያቅድ ሰው አለ። ግን ይስማውና ያችን ክፍቶ ይችን የሰማበትን ፓርቶን ግን ጆሮውን ግን አይዝጋት፣ ያስቀምጣት። አንድ ቀን እንዲመጣባት ማለት ነው። አንድ ቀን የሆነ ሰዓት ላይ ብድግ ብሎ ሊመጣባት ይችላል። ያቺ የሰማትን ወደ በኋላ ይሄን እኮ ሰምቼ ነበር ብሎ ወደዚህ ለመምጣት መንደርደሪያ ትሆናለች። እና ማዳመጥ አለበት። ይሄን ህይወት መስማት አለበት። እዚህ ቦታ ላይ የሰው ልጅ ምንም ምርጫ የለውም። በቃ ውጭ ላይ ምንም ምርጫ የለሽም። ከዚህ ውጭ በአሁን ሰዓት ላይ ምድር ላይ በቃ በአጠቃላይ ምድር ላይ ከዚህ ህይወት ውጭ አዲስ ነገር የለም። አዲስ ነገር ይሄ ነው። መኖሪያ ሊሆን የሚችለው ይሄ ነው። ማግኘት ካለብሽ ማግኘት አለብሽ። ይሄን ህይወት ነው። እውነት ካላገኘሽ ውሸት ይቀበልሻል። ውሸት ደግሞ አንጻራዊ ነው። እውነት የሚመስል ነገር አለው፣ ውሸትም ነው። ክፋትም አለው፣ ደግነትም አለው። ውሸት ላይ በጣም ብዙ ነገሮች አሉ። እቺ ዓለም ላይ በጣም ብዙ ነገሮች ይከናወናሉ። እነኛ ነገሮች በሙሉ የሚከናወኑት እኮ ሰው ላይ እኮ ነው። ሌላ ነገር ላይ እኮ ምን የሚከናወን ነገር የለም። የሰው ልጅ እንደውም ለሌሎቹ ላይ ተጽዕኖ ይፈጥራል እንጂ ሌሎች ሰው ላይ ተጽዕኖ የሚፈጥሩ ነገሮች የሉም። በተፈጥሯቸው ፐርፌክት ሆነው የሚኖሩ ነገሮች ናቸው ያሉት። እነሱ እውነትን የተቀበሉና በእውነት የሚኖሩ ናቸው እንጂ
ሐሰተኛና የጠፉ ነገሮች አይደሉም። ሰው ግን የጠፋ ስለሆነ የወደቀ ስለሆነ ወደ ማንነቱ ካልተመለሰ እነኛን ያጠፋል እንጂ ሌላ የሚያመጣው ነገር የለም። ስለዚህ የሰው ልጅ ባክ ማድረግ አለበት። መንገዱ ደግሞ መመለሻው ደግሞ ይሄ ነው። ቅድም እንደተናገርኩት አሻራው አለ፣ ዱካው አለ። የስማ በቃ መጥቶ ይስማ እንጂ የቀደመው ነገር አለ። ለሰው ልጅ ከመፈጠሩ በፊት ሰው ልጅ ወደዚህ ምድር ከመምጣቱ በፊት የነበረ ነገር ነው ይሄ እውነት። ስለዚህ ይሄ የቀደመን ነገር ነው እንጂ ሰው ማግኘት አለበት የቀደመው ነው እንጂ ከሱ በኋላ የመጣውን ነገር ከተቀበለ እሱ ትልቅ ውድቀት ነው፣ ትልቅ መጥፋት ነው፣ የዘላለም መጥፋት ነው፣ የማትመለሽበት ነገር ነው። ስለዚህ የሰው ልጅ በህይወት ይኑር፣ ቆሞ ይሄድ፣ የተኛም ቢሆን ተኝቶ ረጅም ጊዜ የሚቆይ ግን እችን ነገር ግን መስማት አለበት። የሆነ ሳለ ተነስቶ ይመጣባታል እና ይህን ህይወት ተከታተሉት፣ ይህን ህይወት ስሙት፣ እዚህ መታችሁ ተማሩ፣ ታተርፉበታላችሁ። የዘላለም ትርፍ ነው ያለው። በቃ እዚህ ጋር የዘላለም ትርፍ ነው። አሰሪውም ማንም በራሱ የሚሰራው ነገር አይደለም። በቃ ትሰራበታለህ፣ በቃ ትሆነዋለህ። በቃ ወደ መሆን ነው እንጂ የምትመጣው ራስሽ የሆነ ፈትፍተሽ የምታቀርቢው ነገር አይደለም። ተዘጋጅቷል። በቃ ለመብላት ለመጠጣት የሚፈልግ ካለ ይምጣ እና እስኪ ያቅተን እስኪ እዚህ ጋር መጥቶ ይህን ነገር ለመብላት ፈልጎ ለመስማት ለመጠጣት ፈልጎ እስኪ ህይወት እንደማያበላውና እንደማያጠጣው ይሄው እስኪ እኔ እዚህ ጋር ምስክር ሆናለሁ። በቃ ሕያው ምስክር ነኝ። የዘላለም የምኖር ነኝ። አሁን ነገን እየኖርኩ ያለው ሰው ነኝ። ዘላለም ምን እንደሆነ በደንብ በቃ ተመግቤው ጠጥቼው ረክቼው በህይወት የምኖር ሰው ነኝ እና ስጋት የለብኝም። ምን ሆን ይሁን ስጋት የለብኝም። የምፈራው የለኝም። ምክንያቱም ከሁሉም ውጭ ነኝ። እኔ አሁን ከሲስተም ውስጥ ውጭ ነኝ፣ ከፖለቲካም ውጭ ነኝ፣ ከሃይማኖትም አይመለከተኝም። ለዚህኛውም አልወግንም፣ ለዚህኛውም አልደግፍም። ጥበብም አታገባኝም፣ ባህልም አያገባኝም፣ ዘርም አይመለከተኝም። ከሁሉም የጸዳው ነኝ። ሰው መሆን ያለበት እንደ ሰውነቱ ቆሞ ነው መሄድ ያለበት። ቆሞ ሲሄድ ደግሞ እውነት ነው ሊያገኝ የሚችለው። ስለዚህ እውነት ደግሞ ምንም ነገር የላትም፣ ንጹህ ናት፣ በጣም ንጹህ ናት። መቼም ቢሆን የማትቆሽሽ ነገር ቢኖር እውነት ናት። ስለዚህ እውነትን በፍቃድ መታችሁ የእውነትን ምግብ ብሉ፣ መጠጡን ጠጡ እላለሁ። የእውነተኛ ምግብ አለ፣ የሚጠጣም ነገር አለ። በጣም የሚያረካ መጠጥ አለ፣ በጣም የሚያረካ ማለት ነው። የሚፈስ ነገር አይደለም፣ በቃ በውስጥ የሚበላው የሚጠጣው። ስለዚህ ይህንን ኑና ተጋበዙልኝ፣ ይህንን ውሰዱ እላለሁ። እሺ፣ በመጨረሻም ማስተላለፍ የምትፈልገው መልእክት ካለ ወይም ማመስገን የምትፈልገው ሰው ካለ? ማመስገን የምፈልገው ሰው ያው ይሄን ህይወት የጋበዘኝ ሰው ማመስገን እፈልጋለሁ። ምክንያቱም ነገሩ ቅስፈታዊ ነው። አንድ ነገር ሲሆን ቅስፈታዊ ነው የሚሆነው። ማግኘትም ቅስፈታዊ ነው፣ ማጣትም ቅስፈታዊ ነው እና ይሄን ህይወት የጋበዘኝ ሰው በጣም ላመሰግን እፈልጋለሁ። ዘርሽ በጣም አመሰግናለሁ። ሌላው የገዛ ፍቃዴን ማመስገን እፈልጋለሁ። ምክንያቱም ፍቃድ ታላቅ ነገር ነው የተሰጠን፣ እሺም እምቢም የምንልበት ነው እና በሰዓቱ እሺ ማለቴን በጣም ነው የማመሰግነው። የራሴን ፍቃድ እሺ ማለቷን በጣም ነው አመሰግናታለሁ። ሌላ ይሄን ህይወት የሰራውን ማመስገን እፈልጋለሁ። ህይወቱ በራሱ ማለት ነው የሰራውን ማመስገን እፈልጋለሁ። ሰዎች ብዙ ስም ሊሰጡ ይችላሉ፣ ፈጣሪ ሊሉት ይችላሉ፣ ብዙ ስም ሊሰጠው ይችላል። የአንድ ነገር ምንጭ ግን አለ። ያ ምንጩ ያ መነሻውን ኮንሲኩዌንሱ ይሄ ነገር የሰው ነው ብሎ የሰራውን ይህን ነገር ይገባሃል ብሎ የሰጠኝን አንተ ሰው ነህ የኔ ነህ ብሎ ፈልጎ ያገኘኝን የወደደኝን ያፈቀረኝን በጣም አመሰግነዋለሁ። እጅግ በጣም አድርጌ አመሰግነዋለሁ እና ይሄን ይመስላል። በጣም እኛም እናመሰግናለን ፈቃደኛ ሆነ ስለመጣ። ጥሩ ቆይታ ነበር የነበረን። አመሰግናለሁ። በጣም ነው የምወድሽ፣ በጣም ነው የምወዳችሁ። ሁላችሁም የዚህ ቤተሰብ አካል ሆናችሁ እውነትም በፍቃድ ቤተሰቦች በሙሉ በጣም ነው የምወዳችሁ። አመሰግናለሁ። ከዛሬው እንግዳችን ጋር የነበረንን ቆይታ እንደወደዳችሁ ተስፋ አድርጋለሁ። እናንተም ወደ መደበኛው ክላስ መጥታችሁ ህይወቱን እንድታዩት እየጋበዝኩኝ በዚሁ አበቃለሁ። ቀጣይ በአዲስ ፕሮግራም ከሌላ እንግዳ ጋር እስክንገናኝ ድረስ ሰላም።